ርዕስ እግዚአብሔር ካልመጣ። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። አንድ ወንድም ስለ ተስፋ ቃል ሲናገር ብዙ የተስፋ ቃሎችን ጌታ ሰጥቶኛል፣ ነገር ግን የምሞተው ዛሬ ቢሆንና ይህንንም አስቀድሜ ባውቅ በመቃብሬ ላይ እንዲሰበክ የምፈልገው ስብከት እግዚአብሔር በቃሎቹ የታመነ ነው የሚል ነው። ገና የተስፋ ቃሌን ባልወርስም እንኳ ካሳለፍኩበት መንገድ የተነሳ ነፍሴ እግዚአብሔርን በሚገባ አውቀዋለች ብሏል። እግዚአብሔር በቃሎቹ የታመነ ነው። አንዳንድ ጊዜ ግን የእግዚአብሔር በእኛ ጊዜ አለመምጣትና መዘግየት ብዙዎችን አላስፈላጊ የሆነ የራሳቸውን እርምጃ እንዲራመዱ ያደርጋቸዋል። ጌታ በተናገረን ጊዜ እግዚአብሔር የተናገረውን የሚፈጽምበትን ጊዜ በማወቅም ሆነ ባለማወቅ በግምት እንወስንና ሳይሆን ሲቀር እናዝናለን። እግዚአብሔርም የራሱ ጊዜ ስላለው በእኛ ጊዜ አይመጣ ይሆናል። ስለዚህ እግዚአብሔር ሲዘገይ ብዙዎች ስፍራቸውን ይለቃሉ። እስቲ አሻራ ከሚለው የዳዊት ጸጋዬ መጽሐፍ አንድ ግጥም እንይ። ጌታ ሆይ ቤታችን ታሟል፣ ኑሯችን ጤናችን አጥቷል። ግና ምንም ቢያሳዝንህ ከቶም ባትወደው አንተ ስላልመጣህ እኛ ልንሄድ ነው ይላል። እግዚአብሔር ሲዘገይ ሰዎች ስፍራቸውን እስከ መልቀቅ ሊወስኑ ይችላሉ። ጠብቀውት ሊጎበኛቸው ሩብ ሰዓት ሲቀር የሚሄዱም አይጠፉም። እርሱ ግን ሁሉን የሚፈጽመው በዓላማ እንጂ በግብታዊነት አይደለም። ስለዚህ እግዚአብሔር የሚዘገይባቸውን ጥቂት ምክንያቶች እንመልከት። የመጀመሪያው በአንድ ድንጋይ እንዲሉ ነው። እግዚአብሔር ከእኛ ጊዜ ከሚዘገይባቸው ምክንያቶች አንዱ የእኛን ችግር በማስወገድ የራሱን ዓላማ መፈጸም ስለሚፈልግ ነው። በጌታ ትእዛዝ ያለ ነቀፋ የሄዱ በእግዚአብሔር ፊት ጻድቅ ነበሩ የተባለላቸው ካህኑ ዘካርያስና ሚስቱ ኤልሳቤጥ ለዚህ ምስክሮች ናቸው። እነዚህ ሁለቱ ሌዋውያን በሰው ፊት ብቻ ሳይሆን በእግዚአብሔር ፊት እንኳን ጻድቃን ነበሩ። ዛሬ የብዙዎቻችን ጽድቅ በሰው ፊት እንጂ በጌታ ፊት አይደለም። እነዚህ ቅዱሳን በቅድስና ቢመላለሱም ልጅ የሌላቸው መሆናቸውን በዕድሜም ያረጁ እንደሆኑ ተነግሮናል። እነርሱ በነበሩበት ማኅበረሰብና ዘመን ደግሞ ልጅ አልባ መሆን በጣም ትልቅ ውርደት ነበር። ስለዚህ ልጅ መውለድ በጣም ይፈልጋሉ። እግዚአብሔር ደግሞ ለመሲሁ መንገድን የሚጠርግ መልእክተኛ ፎርራነር ይፈልጋል። ስለዚህ እግዚአብሔር ለነሱ ጥያቄ የሚሰጠው ልጅ የእርሱንም ፍላጎት የሚፈጽም እንዲሆን ይፈልግ ነበር። እግዚአብሔር የራሱ ችግር ባይኖረውም እንኳን የእኛን ችግር በመፍታት የራሱንም ዓላማ ለመፈጸም ይዘገያል ብንል የሚከብድ አይሆንም። እግዚአብሔር ልጁን ከሕግ በታች አድርጎ የሚልክበት የዘመን ፍጻሜ ሲደርስ ግን የዘካርያስ አለማመን ጠንቅ አላገደውም። ሉቃስ ምዕራፍ 1 ከቁጥር 20። ስለዚህ ለሕዝቡ የመዳንን ዕውቀት በመስጠት የእግዚአብሔርን ፍላጎት የሚፈጽም ለእነርሱም የረዥም ጊዜ መሻታቸው ምላሽ የሆነውን መጥምቁ ዮሐንስን ሰጣቸው። ይህም ዮሐንስ የእግዚአብሔርና የእነርሱን ፍላጎት የሚያሟላ ሆነ። ሉቃስ ወንጌል ምዕራፍ 1 ከቁጥር 76-79። ጌታ ከሚዘገይባቸው ምክንያቶች አንዱ ይህ ነው። የአንዱ ችግር በመፍታት የራሱንም ፍላጎት ሲፈጽምበት ሊዘገይ ይችላል። የእኛ ችግር የእግዚአብሔር ፍላጎት መፈጸሚያ ከሆነ መልካም ነው። በአንድ ድንጋይ ሁለት ወፍ አትሉም። ሌላውና ሁለተኛው ምልክት እንድንሆን ነው። እግዚአብሔር የሚዘገይበት ሌላኛው ምክንያት ደግሞ በእምነታቸው ለዛሉት ምልክትና ታምራት ሊያደርገን ማሰቡ ነው። ኢሳይያስ
ምዕራፍ 8 ከቁጥር 18። ለዚህም ምሳሌው እነዚያው ዘካርያስና ኤልሳቤጥ ናቸው። ቅድስት ማርያም መሲሁ እንደምትጸንስ በተነገራት ጊዜ ጥያቄዋ ወንድ ስለማላውቅ ይህ እንዴት ይሆናል የሚል ነበረ። ለዮሴፍ የታጨች ስለነበረች መልእክቱ ግራ የሚያጋባ ሆኖባታል። በድንግልና ተገኝታለችና። ሆኖም ከዕድሜዋ ልጅነት በዚያም ጊዜ ከነበረው የጾታ ተጽዕኖ የተነሳ በምኵራብ የሚሰጠውን የሕግ ትምህርት ለመከታተል አትችልም። ስለዚህ እምነት የሚገኝበት ቃል ባይኖራትም ወዲያው አለማመኗ እንደ ካህኑ ዘካርያስ ዲዳ አላስደረጋትም። የእግዚአብሔር አገልጋይ ካህን ከነበረው ከዘካርያስና ከድንግል ማርያም የሚጠበቀው እምነት በተሰጣቸው መጠን ነበር እንጂ ያልተሰጣቸውን አይጠበቅባቸውም ነበር። ይህ የዛሬም የእግዚአብሔር የሚጠቀምበት አሰራር ነው። ይህ እንዴት ይሆናል ለሚለው የብፅዕት ማርያም ጥያቄ መልአኩ ገብርኤል የሰጣት ምሳሌ እዚያው አገር የነበረችውን በስተርጅና የጸነሰችውን ኤልሳቤጥን ነበር። ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለም ብሏታል። ሉቃስ ምዕራፍ 1 ከቁጥር 36። ኤልሳቤጥ እግዚአብሔር ባይዘገይባት ኖሮ ድንግል ማርያም መሲሁን ትጸንስ ዘንድ የሚያስፈልገውን እምነት እንድታገኝ በምሳሌነት ለመጥቀስ ባልበቃሽ ነበር። ዛሬም እግዚአብሔር የዘገየብን ረስቶን ሳይሆን በራሱ ጊዜ በመምጣት ለሌሎች እምነት እንድንሆን ሊሆን እንደሚችል ተገንዝበን ልባችንን እናጽና። ዛሬ ብዙዎቻችን ሰዎችን ለማጽናትና አብርሃምና ሳራን ነው የምንጠቅሰው። ቀላል እንዳልሆነ ቢታወቅም እኛም ለምልክት የሚበቃ ነገር ሊወጣን ይገባል። 3ኛው ሲቆይ ይጣፍጣል። ያረጀ የወይን ጠጅ ምን እንደሆነ የምናውቅ ይመስለኛል። ያረጀ የወይን ጠጅ በጣም ትልቅ ግብዣ ነው። ኢሳይያስ ምዕራፍ 25 ከቁጥር 6። ከአዲስ ወይን ጠጅ ይልቅ ያረጀ ወይን ጠጅ መጣፈጥ ብቻ ሳይሆን ለማዘጋጀትም ጊዜ ይወስዳል። ያኔ በአብርሃም ሆነ በካህኑ ዘካርያስ ጊዜም ሆነ ዛሬ ሰዎች በተጋቡ በዓመቱ መውለድ ይጠበቅባቸዋል። የሰርጋቸው ቀን የዛሬ ዓመት የማሙሽ አባት፣ የዛሬ ዓመት የማሙሽ እናት ተብሎ ይዜማል። ስለዚህ በተጋቡ በዓመቱ ቢወልዱ አዲስ ነገር አለ። ተጋብተው ይተኛሉ፣ ከዚያም ይወልዳሉ። በቃ ይህ ዜና እንኳን ለመሆን የማይበቃ ነው። እንደ አብርሃም በ100 ዓመት መውለድ ግን የሚያስደንቅ ብቻ ሳይሆን የዓለም ድንቃድንቆች በሚመዘገብበት በጊኔስ ቡክ ኦፍ ሪከርድስ ላይ የሚመዘገብ ትንግርትና ዜና ነው። ለነ ዘካርያስ ሆነ ለነ አብርሃም እግዚአብሔር መዘግየቱ ልጁ የሚያስደስት ያረጀ ወይን ጠጅ እንዲሆን ነው። እንደ ተጋቡ ቢወልዱ ማንም አይደንቀውም። እግዚአብሔር ዘግይቶባቸው በስተርጅና መውለዳቸውን የሚሰማ ሁሉ ግን ይስቃል። ምናልባት ይህንን ጽሑፍ የምታነቡት ወገኖች እግዚአብሔር የዘገየባችሁ ቢመስላችሁ ከዚህ ከተራዘመ ጊዜ በኋላ ተራ ነገር ላይወጣችሁ ይችላል። ያረጀ ወይን ጠጅ ጊዜ እንደሚወስድ ይህም ዋጋ ማስከፈሉን ሳልጠቅስ ግን አላልፍም። ሌላውና 4ኛው አባይን ያላየ እንደማለት ነው። የመጨረሻው ግን እስካሁን ከጠቀስናቸው 3 ነጥቦች የሚለይና አሉታዊ የሆነ ነው። አብርሃም ከከለዳውያን ኡር ሲወጣ የጠበቀ የነበረው የተስፋ ልጅና ምድራዊ ርስትን ነበር። እግዚአብሔር ግን ለአብርሃም ልጅን የሰጠው ከ25 ዓመት በኋላ ስለነበር በዚህ በተራዘመ ጊዜ የአብርሃም አመለካከት ሙሉ በሙሉ ተለወጠ። ስለዚህ ምድራዊ ነገር መጠበቁን ትቶ ሰማያዊውን ከተማ ተስፋ ማድረግ እንደጀመረ የዕብራውያን ጸሐፊ ይነግረናል። ይህ የሆነው ግን ይስሐቅ ከተወለደ ከዚያም እርሱም በተራው
በ60 ዓመቱ ያዕቆብን ከወለደ በኋላ መሆኑንና ከዚሁ ክፍል እንረዳለን። አብርሃም ይህንኑ ለማወቅ በጥቅሉ 85 ዓመት በላይ ሲፈጅበት፣ ለእኛም ይህን ያክል ጊዜ ባይሆን እንኳን ጊዜ መውሰዱ የማይቀር ነው። አንዳንዴ ምን መጠየቅ እንዳለብን ካለማወቃችን የተነሳ ጥያቄዎቻችን ተራና ምናምንቴ ሆነው ይገኛሉ። እግዚአብሔር ይህንን ማስረዳት ቢፈልግም ብዙውን ጊዜ በምንፈልገው ነገር ዓይናችን ስለሚታወቅ፣ ሁለንተናችን ስለሚወሰድ የግድ መዘግየት የሚኖርበት ይመስለኛል። እርግጥ ነው አንዳንዶቻችን የሚናገረን ቶሎ ለመረዳት የምንችል ከመሆነ የሚወስድብን ጊዜ ያጥራል። ስለዚህ የማይጠቅም ነገር በመጸለይ ጊዜያችንን እንዳንፈጅ ጸሎታችንን በማስተዋል ቢሆን መልካም ነው። በአጠቃላይ እስካሁን እንደተመለከትነው እግዚአብሔር ያለ ምክንያት አይዘገይም። ሲዘገይም ደግሞ በየትኛውም መልኩ ለመልካም ስለሆነ የተስፋችንን ምስክርነት እንዳይናወጥና እግራችንን እንዳይንሸራተት እንጠንቀቅ። በእርግጥ የእግዚአብሔር መዘግየት በቃላት እንደምንገልጸው ቀላል አይደለም። ብዙ የሚፈትን፣ እንደ አብርሃም ተስፋ በመቁረጥ ወደ አጋር የሚገፋፋና ልብን የሚያሳዝን ነው። ምሳሌ ምዕራፍ 13 ከቁጥር 12። ሆኖም በሚያስፈልገን ጊዜ የሚረዳን ጸጋ ለማግኘት መቼም ቢሆን ወደ ጸጋው ዙፋን በድፍረት ለመቅረብ የልጅነት መብት እንዳለን አንዘንጋ። ዕብራውያን ምዕራፍ 4 ከቁጥር 16 እንደሚነግረን። ስለዚህ እግዚአብሔር መዘግየት ሳስብ ከእንግዲህ በቃኝ፣ አልጸልይም፣ ከዚህ በላይ ክንፍ ላውጣ ያለችውን አንዲት እህት አልረሳትም። እግዚአብሔርን ገና እጠብቅ ዘንድ ምንድነኝ በማለት የተናገረ ንጉሥም አለ። ሁለተኛ ነገሥት ምዕራፍ 6 ከቁጥር 33። ምንም እንኳ ሁኔታዎች የተበለሻሹ በሚመስሉበት ሁኔታ ውስጥ ያለን ይመስለን ይሆናል። ሐዋርያው ጳውሎስ ግን እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና በማለት የተናገረው የተሰባበረች በመጠናቀቅ ላይ በነበረች ታንኳ ላይ ቆሞ በወጀቡ ያፏጨበት ነበረ። ሐዋርያት ሥራ ምዕራፍ 27 ከቁጥር 25። እርሱ እዚያ ቦታ ሆኖ እንዳመነው እኛም አምነን መሻገር እንችላለን። እግዚአብሔር በቃሎቹ የታመነ ነውና። ተወደዳችሁ የቻናሌ ቤተሰቦች ይህንን አስተማሪና አዝናኝ ትረካ ለብዙዎች እንዲደርስ ላይክና ሼር እንድታደርጉ እያበረታታው፣ ለዚህ ቻናል ደግሞ አዲስ የሆናችሁ በቀጣይ ጊዜ የምለቃቸው አስተማሪና አዝናኝ የሆኑ ትረካዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። ስለነበረን ጊዜ አመሰግናለሁ።